ሸለብ ሲያደርግ ነው ስልኩ የሚል ጭርር የሚል ግጥም ጽፋ አይቻለሁ። ምንድነው እያልከን ያለው ነው? ያኔ ይጾሙ ልብ ካለ እኔ ገና ጾም እንደምጾም ነገና እንደምጾም ስጋ ሰራለው ከስጋ ጋር ውላለው ስጋ ስቆርጥ ውላለው አልበላ ዳትሲት መጾም ይሄን እኔ ለማመጻደቅ አይደለም። ትንሽ ቆንጆ ነሽ ትንሽ ብጉር አለብሽና ፓስታ ባትክልት ነው መስዩና ልብላሽ ታንባላለሁ ጆ ልጁስ ነሽ እንዴ? ምክንያቱም ላሳርጋት ይያለው ሰብስክራይብ ያረጋችሁ ልጃችሁ ጫት ጁስ ልቀምስ ነው። ጫት ጁስ ጁስ አገለጥ ሰራው ሰምተኝ ኦኬ አምስት ሊትር ውሃ ይጨመርበታል። ያጠቅነው አላ እንደውም ጥሩ ነው። እንደዚህ መቅመስ ላይ የኔ ወለላ አገኘው ጫላ ሚሳን ብላ በጣም ተወዳጅ ነበር እንዴ? እኔ በቃ ከዓለም አንደኛ እሷ ነበር የምወጣው፣ ግን ጎዳችን። በቃ ታው እውነት ያላደረኩ ነገር የለም። በየሳምንቱ ፓስታ በእንጀራ ለእናት አባት ዘይት ልካለሁ፣ ሽሮ አስፋጫለሁ። ጋብዛት ነበር አብረን እንኖራለን ብላ በሌለውበት ነው ፍራሼ ይዛ ሄደች። ከዛ በኋላ ሴት ማመን እውነት አይዞህ አታልቅስ፣ በቃ አታልቅስ። እኔ በቃ ከዛ በኋላ ስትሮንግ እኮ አሁን ከእንደገና ጊቭ አፕ ለማድረግ እየሞከርኩ ነው። አሁን እኛ እየሞከርክ ስለሆነ ከዚህ 10,000 ብር እየሞከርክ ስለሆነ 10,000 ብር bombastic side eye criminal offense እውነት በጣም እውነት ትለያለህ። በጣም ታንኩ በቃ አይዞህ። እሺ ሰላም በቃ አካውንቱን ፎሎ እያደረግህ አረጋለሁ። ቤተሰብም ያደረጋ እሺ ሰላም ግባ። እኔ ቆንጆ የኔ ወለላ አገኘው ጫላ ሚሳን ብላ ትመቸኛለህ። ፐርሰናሊ ነው የምነግርህ ይሄንን አግኝቼ ተቀስፈህ ነበረ። ዋው ኢየሱስ ፐርፌክት no that's speed look it shares a branch wow አንዴ ያንተ ድመት ነች አንተ እንዳይመታት ብቻ go Ellie go ስኪማው ነገር ነው አንተ ደግሞ ምንም ሳትወሪ ይሄን ልንገርሽ እንደ ጆሊ ጁስ ነው የምበጠብጥሽ። እሜ በረከት ነው። ቀይ ነሽ ቆንጆ ነሽ ትንሽ ብጉር አለብሽና ፓስታ ባትክልት ነው መስዩና ልብላሽ ታንባላለሁ ጆ ልጁስ ነሽ እንዴ? ምክንያቱም ላሳርጋት ይያለው አዲስ ዘፋኝ ነው አሁን የሚወጣ ምርጥ ስራ አለኝ። የኔ ተቀባይ እንድትሆኝ ይፈልጋል። ስለ ማይክ ምናምን እንዳታስቢ፣ እኔ ጋር ቆንጆ ማይክ አለ። ስትታይ አሸባሪ ትመስያለሽ። እኔ ልዩ ኃይል ነኝና ልደምስስሽ። ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው። የመንግስቱ ዘመን ናፋቂዎች ተሳዘነ። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ?
ወይ ነፍሴ ውጥት ልትል ነበር ገባች። ጋይስ ባለሀብቶች ነው ባለሀብቶች እንዴ እኛ ምን ቦልታን ምን አድርገን እንዴ እንደኔ ይጾሙ ልብ ካለው እኔ ገና ጾም እንደምጾም ነገና እንደምጾም ስጋ ሰራለው ከስጋ ጋር ውላለው ስጋ ስቆርጥ ውላለው አልበላም። ዳትሲት መጾም ይሄ ነው። እኔ ለማመጻደቅ አይደለም ግን በየኮሜንቱ እየገባ ለምን አጾምም ይላል። አንተ እንድትጾም ከተማው ላይ ስጋ መጥፋት የለበትም። አንተ ጾም እያየህ ጾም። ስለራስህ ብቻ ነው የምትጠየቀው፣ ስለማንም እንድትፈርድ አይደለም። መጾም ያለበት በፍቅር ይጾም፣ ማንንም እንድታስገድድ ፋክት በቃ እያየህ ነው። ራስን ጾም። ያንን ምን ያክል መቋቋም ትችላለህ? ደግሞ ይሄ ቤተ ክርስቲያን ውስጥ የምርን የውስጤን የተናገረ የመንደር እንትን አሳዳሚ ፖለቲከኛ በገቢ ማሰባሰብ በል ቲክቶክ በሚሰሩ ሰዎችን ኮንቴንት ቆርጣችሁ ፖስቱላቸው። ቤተ ክርስቲያን ደንብ አስከባሪና የመንደር ጉልቤ አትፈልግም። ስርዓት አለው። ስህተትም ከሆነ ኦርቶዶክሳዊ ምግባር አለው። ተው ይሄ ነገር እንደዚህ አይነት ነገሮች ይበሉ። የግድ ኦፍኮርስ መራቅ ያስፈልጋል። ከዛ ነገር ግበት ስታየው እንዳያሳስት ግን ስታየው እንዳያሳስት መራቅ ያስፈልጋል። ባልሆነ ስነ ምግባር ስለ ኦርቶዶክስ እያለም ያን ነገር መተው ምግባር አለ። ኦርቶዶክስ ገና ለምሳሌ ምግብ እያለ ነው ጾም አይደለ? መቼም እንደምንበላው አተን አይደለ? ምግብ መጥፋት የለበትም ለምጽም። ስለዚህ ከዛ አንፃር ይሄ ቪዲዮ አስፈላጊ ነው። ላ ፋሚላ አና ሳንታ ምን ማለት ነው ደግሞ? ሳንታ ይሄ በላቲንኛ ሳንታ ተመልሷል እንደማለት። አንቺ ማታመጪው የለ ከየት ለመርሽ ደግሞ? ይሄን ያውልህ እዚህ እስር ቤት ውስጥ የላቲን ታሳሪዎች በጣም ይበዛሉ። ስለሆነ አንድና ዓላማችንን እስከናሳካ ድረስ መስለን ሳይሆን ሆነን ነው መገኘት ያለብን። ከላቲን እነማን አሉ ንገረኛ ሳንታ። ፓብሎ ኤስኮባርና ዘሮቹ አሉ። አልሞቱም በቃ። እኔ የምልህ የኤስኮባር አራተኛ ልጁ ዱርዬ ነው የሚባል ወሬ ያለው ነው። ቸነ ነው የረሳው እኔን። ባለፈው አንዴ የፓብሎ ኤስኮባርና አራተኛ ልጅ ቀብረን የመጣ ነው። ጥቁሩ እኮ ከአፍሪካ እኮ የተወለደው እሱ እኮ ነው። እኮ ተራሶ መስሎ እሱ ነው እኮ የፓብሎ ኤስኮባር ልጅ እኮ። እናትና አባቱ አሉ ይባል አንበላቸው። እናትና አባቱ ነበሩ ነው። አባትየው የእስር ቤት ጠባቂዎቹን አስጭሶ አምልጧል። የለም እሱ እናቱ ነች ያለችው እኮ ሚስቴን። አዎ አለች፣ እናቱ አለች። የኔንም ሚስት የምናስመልጠው በዚህ መልኩ ነው። ተረዳኝ? ኦኬ። ስለሆነ ዛሬ ጭፈራ የለም፣ ደያሳችንን በልተን ለጥን። አረ ሳንታ አንድ ሁለትም አግድ ይላል። አረ ሳንታ ነይ ጭሰት። ይኸውልሽ አንቺ የእስር ቤት ባህሪ እስክንግባባበት ድረስ ምንም ነገር የለም፣ ጭፈራ ምናምን ነገር። እኛ ንግግር ወደ ጭፈራ የምንቀይር መሆናችንን ሳንታ ላቲኖች እኮ እንደዚህ ይወዳሉ። ከአንድ ሁለት እንግባና ወደ ጭፈራ ነገ አንተ ቢጫ ቁምጣን አድርገህ ትጨፍራለህ። ወስዋሳ የሚሆን ጀለስ ማለት ነው። አረ ግድ ለምን ጠጣበት በቃ። አንድ ዓላማ የሚል ግጥም አለ። አንድ ዓላማ ቴዲ ነፍስ አይማር። አንተ ትላለህ በረሃ እርሱ ይላል ደጋ ነው ለትግል የሚስማማ እኮ ምንድነው ጠባችሁ አንድ እስከሆነ ድረስ የእናንተ ዓላማ የሚል ግጥም አለ። እኔ አሁን ይሄ ለኔ ወሬ ነው። ይዘት አለው፣ ሐሳብ አለው። እዚህ ይሄ ግጥም ጥልቅ ሐሳብ አለው። ይሄን ግን ለማለት የተለየ ግጥም ተሰጥኦ አይጠይቅም። ለምሳሌ እወራረዳለሁ ሐሳብ አለው። 1 ሚሊዮን ብር ሸለብ ሲያደርግ ነው ስልኩ የሚል ጭርር የሚል ግጥም ጽፋ አይቻለሁ። ምንድነው እያልከን ያለው ነው? ይሄ ግን ምንድነው እያልከን ያለው? ከቴዲ አማርኛ ምንድነው ያቅተዋል ብዬ አላስብም። በራሻ ስነ ጽሁፍ የተማረ ሰው ቀደም ብያለሁ። ከዛ በኢትዮጵያ ደግሞ በጣም ሀብታም በሆነ ስነ ቃል ውስጥ ያደገ ሰው፣ በዛ ላይ ቀደም እንዳልከኝ በህብር በምስል በቀለም በምን የተዋቡ ግጥሞችን ሲጽፍ የነበረ ሰው የበለጠ የተዋቡ ግጥሞችን ወደ መጻፍ ያድጋል እንጂ እነዚህን ግጥሞች ወደ መጻፍ ነው ወይ የሚሄደው? ነፍስ አይማርም። ቴዲ እንደ ቴዲ እኮ አፋጣጭ ሰው አለ እንዴ? Kasongo Mombari nanga Kasongo mbona wewe Songa libala oh ታው ነው እኮ Kasongo mbona wewe
እኔም ያጋጥመኝ እንደዚህ ግን አስቦበት እንዲህ ለፕራንክ ሳይሆን የማጠብቀው እንኳን God have mercy upon us. ያለርኩስ ናንተ ኧረ ድጋሚ አልሸጎደው አንተ no እሺ ምን አለ በቃ ለሴት ካልሆነ በር አከፍትም አይደል? ሰላም ዋሉ ጋሽ ነከረን ዘውዱ ጋሽ ዘውዱ ስሜም ጠፋብህ አይደል? ግድ የለም አንተ ራሱ ትጠፋለህ። እኔ የምለው ምንድን ነው የምሰማው? ምን ሰሙ? ቤቴ ውስጥ ዜና ታነባለህ አሉ። አዎ ያው እንዴ እናንተ መኖሪያ ቤት እኮ ነው ያከራየው እኮ። ግን ያው ዜናም አነብበታለሁ። ጤና ይስጥልኝ የተከበረ አረም አይደን በሽታ ይስጥ። ጭራሽ ሊያነብብ ነው ላይ ላይ ዴንዶ ነገሩ እንዴ ማናባ ፈቅዶ ለነው የሰው ቤት ውስጥ ዜና የምታነበው? ተከራይቶታል እና በትከራይስ እንዴ እኔ ስቱዲዮ ቤት እንጂ ስቱዲዮ አከራየው እንዴ? ያው ነው ፐርፐዙ ያው ነው። ለአንተ ነው ኮሜዲ ወይ የምታስቅ ነው እንዴ መስል አራት አስቅም እንደው ማሳቅም ከፈለክ እንደው መንገድ ሊወጥ ተቆም እንደው በቃ ቢያንስ አናቴ ያስቃል። በደንብ ሰምተውታል ግን ፕሮግራሙ እንዴ ሰምቼውማ ነው እንዴ ማን ይቀራል? እድሩ አልቀረ ቀበሌው አልቀረ እንደው ከሁሉ ጋር አነካክተኝ እንደው አረባክ እንደው ማን ነበረ ስምህ? ምን አለ ጎሽ እንደው ስምህ ራሱ ያስቅ የለ እንዴ? እዚህ ላይ እኮ መስራት ትችላለህ። ስምህ ላይ መስራት ትችላለህ። ተወታ መሰለ ጭራዬን የቆላሁት አሁን ይሄን ቤት እንደው አሳጥተኝ እንደው በችግር ብቆላ ደስ ይላል። እንደው ልቆላ አይቆሉ ኧረ አይቆሉ ልቆላ ወይ ኧረ ምን በጣው ተሰው የሚቆሉት ባለቤቶት እያለች። አዎ ስለዚህ ቤት ፈልግ። ባለቤቶት እያለች የነገርኩህ አልሰማም። አይሰማም እንዴ? የወደፊት ባልሽ ማድረግ ያለባቸው 4 ነገሮች ምን ምን ናቸው? ቦምቦክላ ሌትስ ጎ። የወደፊት ባሌ አንደኛ 50 ሽማግሌ ትልካለህ በዚህ ፌስ። ሁለተኛ 2 ሚሊዮን ብር ለቤተሰቦቼ ጥሎሽ ይልካል። አነሳ በለው ደስ ይላል። አነሰ። ሶስተኛ ቤት በስሜ ይገዛልኛል። ቡትቷ ሃያ ትላለች። አግቷን ማጭንቋ እንዲህ ብሎ አራተኛና ዋነኛው ሰርጋችን ዱባይ ነው። ሰርጋችን ዱባይ ነው። ሶና ይዋንቶይቴ እንደ ከፈተ አይኑን ነው የምትጠብሶሽ። ምንም ንግግር ምን አያስፈልግም። ታሳልፈላኒ አልበዛም እንዴ? አሁን ሳሪ ደግሞ ጋርድ ይዛና ምን አለቃ እሱ አይደለም። ካዲ አንተ ታሊያ ሰውዬ ምንድነው ምልትሆን ነው? አውቃለሁ ምንስቡን ያ ሰውዬ መጥቻል። ና አንተ ብሬን ምንድነው የፈለከው? ና ነኝ አውራ ቁጭ በል። ምንድነው? ቆይ ሳም ጋርዶች አመጣክ ትቀያያለህ በሳምንቱ። ጎቪንዳው ግጠሙ። ቆንጆ መዝናኛ ነው ያመጣው። እየተዝናና ነው የተለኛ ልጅ እንደሆነ እንደዚህ አይነት መዝናኛ ደግሞ በነፃ ይታያል። እንደዛ ታይም አይደለ? መክፈል እኮ አለበት። እውነት ነው። ልክ አይደለው? አስገባ እንዳያሽብር ሳሚ ጎቢጃን ባለው እንዴት ነህ ታዲያ? አንተ ጤና ጥሩ ነው? ጎቢንዳው አለቃ አልቋል። ገባ ደሞዝ ተጨምሮልሃል። እንኳን ደስ አለህ። ኧረ አይገባም። ሳቢሻ በጣም አመሰግናለሁ። ተነሳ። ጥሩ ጋርድ ነበር። አመታቱን አልቻለበትም እንጂ አንተ እንከፍ ማትረባ። ጎቪንዳ ቶ አትጨነቅ። ብዙ
እባክህ ኧረ ቅድሚያ እንዴ ለአሸናፊ ነው ቅድሚያ ሲኖር አበዳሪ ምራሱ እንደዚህ ሲጀምር ካለ ለምን ይበደራል? ስማ ትልሳለህ? አዎ እንላሳው ትልሳለህ? እንላስ ለቃችሁ ልትነሱ ነው? ዱንዱም ዳዳው ዲዲን